ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠውን ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኝ የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ አሳሰበ። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 2018 ዓ.ም ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ ይታወሳል። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘ እንቅስቃሴ መሪ ጃሲንታ ኢንጎቤሴ ዙማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትላንት ሐሙስ ሰኔ 18 ቀን ባወጣው ማሳሰቢያ በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶም የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎችን አሁንም ይስተዋላሉ ሲል በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህ የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያችሁን ጥንቃቄ በተሞላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። በየአካባቢያችሁ የሚገኙ ከመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንድታደርጉም መክሯል። ከእነዚህ አካላት ጋር መረጃ መለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባል ሲልም አስጠንቅቋል። በኢትዮጵያ የመጀመሪያው የእናት ጡት ወተት ባንክ ተከፈተ። በኢትዮጵያ የመጀመሪያ የሆነው የእናት ጡት ወተት ባንክ በሐዋሳ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ ተከፈተ። ባለፈው ሳምንት ሰኔ 6 2018 ዓ.ም ከሌሎች የሆስፒታል ፕሮጀክቶች ጋር በጤና ሚኒስትሯ ዶክተር መቅደስ ዳባ ተመርቆ የተከፈተው ባንኩ የጨቅላ ህጻናት ሞት እንደሚቀንስ ተስፋ ተጥሎበታል። ባንኩ ከለጋሽ እናቶች በተሰበሰበ ወተት የደህንነት ሂደቶችን አልፎ የሚጠራቀምበት ሲሆን ወተቱን በተለያየ ምክንያት ከእናቶቻቸው የጡት ወተት ማግኘት ለማይችሉ ጨቅላ ህጻናት ያቀርባል። የሀሳቡ አመንጪ በዩኒቨርሲቲ ሆስፒታሉ የጨቅላ ህጻናት ሰብ ስፔሻሊስት እና የኮሌጁ ዋና ስራ አስፈጻሚ የሆኑት ዶክተር ፍጹም ወልደ ገብርኤል ለቢቢሲ እንደተናገሩት ኢትዮጵያ ለመጀመሪያ ጊዜ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ባንኩን በመክፈት ከአፍሪካ 9ኛዋ ሀገር ሆናለች። ከ9 ግዛቶቿ በሰባቱ 20 የሚጠጉ የጡት ወተት ባንኮች ያሏት ደቡብ አፍሪካ እና ኬንያን ጨምሮ በዓለም ላይ በርካታ ሀገራት አገልግሎቱን ይሰጣሉ። ዶክተር ፍጹም በሆስፒታሉ ብቸኛ የጨቅላ ህጻናት ሰብ ስፔሻሊስት ያደረጋቸውን ትምህርታቸውን በደቡብ አፍሪካ ኬፕታውን አጠናቀው ወደ ሀገራቸው ሲመለሱ የተመለከቱት ችግር ነበር ይህን ባንክ ለመቋቋም ምክንያት የሆናቸው። ዶክተር ፍጹም እንደሚሉት በሆስፒታሉ በተለይም ያለ ቀናቸው ለሚወለዱ ጨቅላ ህጻናት የእናታቸውን ወተት አያገኙም። እናቶችም በተለያየ የጤና እክል ምክንያት ወተት ማመንጨት ሳይችሉ ይቀራሉ። በዚህ ምክንያት የጨቅላ ህጻናቱ ለረጅም ጊዜ ወተት ሳያገኙ የደም ስር በሚሰጥ ፈሳሽ ህክምና ብቻ ያገኛሉ። ይህ ግን ለተለያየ ኢንፌክሽን ብሎም ለሞት ይዳርጋቸዋል። ህጻናቱ ማደግ በሚገባቸው ልክም አያድጉም። ይህንን ለማስቀረት በማለት ነው ዶክተር ፍጹም በደቡብ አፍሪካ የትምህርት ቆይታቸው ያዩትን ተሞክሮ ወደ ሀገራቸው ያመጡት። የዓለም ጤና ድርጅት ከ2 ዓመት በፊት ባወጣው መረጃ በአውሮፓውያኑ 2022 በዓለም 2.3 ሚሊዮን ህጻናት በተወለዱ በመጀመሪያዎቹ 28 ቀናት ሞተዋል። ይህ ማለት በአንድ ቀን 6500 አዲስ የተወለዱ ህጻናት ይሞታሉ ማለት ነው። አብዛኞቹ ሞቶች የተመዘገቡትም ከሰሃራ በታች ባሉ ሀገራት ሲሆን አዲስ ከሚወለዱ 1000 ህጻናት 27ቱ ይሞታሉ። ከመሞታቸው ምክንያት
መካከል ያለ ቀን መወለድ፣ የእናት ጡት ወተት ካለማግኘት እንዲሁም በሌሎች ምክንያቶች የሚመጣ ኢንፌክሽን እና በወሊድ ጊዜ የሚያጋጥም ውስብስብ ችግር መሆኑን ጠቅሷል። የዓለም አቀፉ የአቶሚክ ኤነርጂ ተቋም ዋና ዳይሬክተር ከመካከለኛው ምስራቅ ጦርነት ማብቃት በኋላ ኢራን የኒኩለር መሳሪያ እንዳይኖራት ለማረጋገጥ እንዲቻል እጅግ ጠንካራ የማረጋገጫ ስርዓት መዘርጋት እንዳለበት ተናገሩ። ጃፓን ውስጥ ጉብኝት እያደረጉ ያሉት ዋና ዳይሬክተሩ ራፋኤል ግሮሲ አሜሪካና ኢራን የተፈራረሙት የመግባቢያ ስምምነት የሚመሩት ተቋም ወደ ቴህራን የኒኩለር ጣቢያዎች እንዲገባ ይፈቅዳል የሚል አቋማቸውን በድጋሚ ገልጸዋል። ይህንን አቋም ውድቅ ያደረገችው ኢራን ከአሜሪካ ጋር የመጨረሻ ስምምነት እስከሚደረስና ማዕቀቦች እስከሚነሱ ድረስ ተቆጣጣሪዎች ወደ ቁልፍ የኒኩለር ጣቢያዎች እንዲገቡ እንደማትፈቅድ ገልጻለች። ዋና ዳይሬክተሩ ግሮሲ ጃፓን ውስጥ በሰጡት ጋዜጣዊ መግለጫ ይህ ስምምነት ነው፣ ስምምነቱን ለማስፈጸም ደግሞ የዓለም አቀፉ አቶሚክ ኤነርጂ ተቋም ሊፈቀድለትና ምርመራ ሊያካሂድ ይገባል፣ በቅርቡ እንደሚሆን ተስፋ እናደርጋለን ብለዋል። ግሮሲ በአሜሪካና በኢራን መካከል የተፈረመው የመግባቢያ ስምምነት ዓላማው ኢራን የኒኩለር መሳሪያ ወደ ማምረት እንደማትሻገር ማረጋገጥ ይመስለኛል። የኢራን መንግስት ይህ ዓላማ እንደሌለው በግልጽ አስታውቋል ሲሉም ተናግረዋል። አክለውም ግን እርግጥ ነው ዓላማን መግለጽ ብቻውን በቂ አይደለም፣ ተግባራዊ ሊሆን በሚችል መልኩ በተቻለ ፍጥነት እጅግ ጠንካራ የማረጋገጫ ስርዓት መዘርጋት ያስፈልገናል ብለዋል። ኢራን ባለአሁኑ የዋና ዳይሬክተሩ አስተያየት ምላሽ አልሰጠችም። ከዚህ ቀደም ግን የኒኩሌር ጉዳይ በ2 ወራት ውስጥ ይደረሳል ተብሎ የሚጠበቀው የመጨረሻው ስምምነት እስከሚፈረም ድረስ እንደሚዘገይ ገልጻለች። በስተመጨረሻም የጤና መረጃ። ቁጥጥ ብሎ መቀመጥ እንዴት ለጤና ጠቃሚ ሊሆን ቻለ? ቁጥጥ ማለት ሰውነት ከሚያደርጋቸው ቁልፍ እንቅስቃሴዎች አንደኛው ነው። በዩኒቨርሲቲ ኦፍ ሳውዝ ካሊፎርኒያ የሰውነት እንቅስቃሴ ባለሙያ ፕሮፌሰር ክሪስቶፈር ፓወርስ ቁጥጥ ሳይባል ምንም ነገር ማከናወን አይቻልም ይላሉ። ወንበር ላይ እንቀመጣለን፣ ከወንበር እንነሳለን፣ መጸዳጃ ቤት እንቀመጣለን፣ እቃ ከመሬት ለማንሳት እናጎነብሳለን። ቁጥጥ ማለት የተለመደ የአካል ብቃት እንቅስቃሴ አይነት ነው። ነገር ግን በእስያ የሚዘወተረው ቁጥጥ ማለት ወይም ኤሲያን ስኳት ከዚህ ይለያል። ዲፕ ስኳት ወይም ፉል ስኳት በሚል ስያሜ የሚታወቀው ቁጥጥ የማለት መንገድ ጉልበትን እስከ መጨረሻው ድረስ አጥፎ እግርን ከፍቶ ደረትን ነፍቶ ጀርባን ጭን ላይ አርፎ የሚከናወን ነው። እስያዊ አሜሪካዊ ማትሱ ሰዎች በእንቅስቃሴያቸው እንዲያጠነክሩና አካላቸውን እንዲያዳብሩ ስልጠና ይሰጣል። በእስያውያን ዘንድ ስለሚዘወተረው ቁጥጥ የማለት ስፖርት በማህበራዊ ሚዲያ የሚለቃቸው ቪዲዮዎች በሚሊዮኖች የሚቆጠሩ ተመልካቾችን አግኝተዋል። ባለሙያው እንደሚለው በእስያውያን የሚዘወተረው ቁጥጥ ማለት የሚለው ስያሜ ትክክለኛ መልእክት አያስተላልፍም። አፍሪካውያን የኛ ነው ይላሉ፣ የምስራቅ አውሮፓ ሀገራትም የኛ ነው ይላሉ። ቁጥጥ ማለት ግን የሁሉም ነው። ይህ ቁጥጥ ማለት የወገብ የጉልበትና የቁርጭምጭሚት እንቅስቃሴ ይጠይቃል። የአካል ብቃት እንቅስቃሴ ባለሙያዎች እንደሚሉት ከተለመደው ቁጥጥ ማለት በበለጠ የሰውነት ክፍሎች ላይ ስሜቱ ጎልቶ ይስተዋላል። ቁጥጥ ሲባል ሰውነት ላይ የሚፈጠረው ከፍተኛ መሳሳብ ወይም መወጣጠር የሰውነት መታዘዝን የሚያቀላጥፍና የጀርባ ህመምን እንደሚቀንስ ጥናቶች ያሳያሉ። ሰውነት ድጋፍ ሲያሻው ህይወትን ለመግፋትም መንገድ ይከፍታሉ። ልጆች ብዙም መጣጣር ሳያስፈልጋቸው በቀላሉ ቁጥጥ ማለት ይችላሉ። ለዚህም ምክንያቱ የሰውነት መገጣጠሚያቸው በቀላሉ መንቀሳቀስ ስለሚችል ነው። የሰውነታቸው ክብደትም ከአዋቂዎች የተለየ መሆኑ ያግዛቸዋል። አዋቂዎች ቁጥጥ ለማለት የሚቸገሩት ሰውነታቸው ስለሚለወጥ ብቻ አይደለም። የአኗኗር ዘዬ ቁጥጥ የማለት ችሎታችንን ለውጠዋል። ወንበር መጠቀም ማዘውተር እና የመጸዳጃ
የማረጃ ቤት መቀመጫ ከፍ ማለት ተጠቃሽ ናቸው። በአኗኗር ለውጥ ምክንያት አዋቂዎች ቁጢጥ የሚሉበት እድል እያገኙ አይደለም። ስለዚህ በጊዜ ሂደት የሰውነት ቅልጥፍናቸው ላይ ጫና ያሳድራል። የሰውነት እንቅስቃሴ ባለሙያ ፕሮፌሰር ክሪስቶፈር ፓውርስ ሰውነት ጥቅም ላይ ካልዋለ ጥቅም መስጠቱን ያቆማል ይላሉ። ስለዚህ ቁጢጥ በሉ፣ ጤናችሁን ጠብቁ ይላሉ የሰውነት እንቅስቃሴ ባለሙያው ፕሮፌሰር ክሪስቶፈር።